ሰላም ለኩልክሙ የሚለው እኔ ይሄን መርጫለሁ። እስቲ ሰላም ለኩልክሙ ሰላም ለእናንተ ይሁን ይላል ካህኑ በቅዳሴ ላይ እና ምን ማለት ነው? ሰላም ለእናንተ ይሁን ማለት ምንድነው የሚያሳየን? እሺ ወደ ቅዱሱ ህብረት የሚደረግ ጥሪ ነው ይሄ። በቅዳሴ ካህኑ ለኩልክሙ ለሁላችሁ ጌታችን ይሄ ለዓለም የሚሰጥ ስጋዬ ነው ስለናንተ የሚፈስ ስለናንተ የሚቆረስ ስጋዬ ነው ስለናንተ የሚፈስ ደሜ ነው ብሎ ለህዝቡ ለዓለም የሰጠው ነው። ለሁሉ የሰጠው ነው። ክርስቶስ በግል ለይቶ እንደ ግል አዳኝ አድርጎ የሰጠው ነገር አይደለም። ክርስቶስ የዓለም መድኃኒት ነው፣ የዓለም አዳኝ ነው። እዚህ ለህብረቱ ነው የሰጠው፣ ለሁሉ ነው። ሰላም ለሁላችሁ ይሁን ሲል ምን እያለ ነው ካህኑ? ምን እያለ ነው? ክርስቶስ ለእናንተ ይሁን እያለ ነው። ሰላማችን ክርስቶስ ስለሆነ በኢትዮጵያ ሊቃውንት ሰላም የሚለውን ማስታረቅ ብለው ሲተረጉሙት እናገኛለን። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና የሚለውን ሰላም የሚለውን ቃል ነው የተጠቀሙት። እኔም ከነሱ ጋር ተስማምቻለሁ። ሰላም መታረቅ አንድነትን የሚያሳይ ጉዳይ ነው። ሰላም መቀራረብን የሚያሳይ ነው። በእኛና በእግዚአብሔር መካከል ልዩነት ነበረ። በፍጥረትና በፍጥረት መካከል ልዩነት ነበረ። ማለት ልዩነት ማለት ክፉ የሆነ ልዩነት፣ ቅራኔ ያለው የሚያገፋፋ ልዩነት ነበር። የሚያሳስብ አይደለም፣ አንድ የሚያደርግ አይደለም፣ ክፉ ልዩነት ነበር። አሁን ክርስቶስ ያንን ሰብሮታል፣ አንድ አድርጎናል። ስለዚህ ሰላም ለኩልክሙ ሲል እኛ ምን እንላለን? ከመንፈስ ጋራ የሚለው አንተን ከሚያሰራ ከመንፈስ ቅዱስ ጋራ ማለት ነው። ሰላም ለእናንተ ይሁን፣ ክርስቶስ ለእናንተ ይሁን። መታረቅ፣ አንድ መሆን፣ መሰብሰብ፣ ወደ ቤተክርስቲያን አካልነት መግባት ለእናንተ ይሁን እያለ ነው። ፍቅር ለእናንተ ይሁን ማለት ሰላም ፍቅርን የሚያሳይ ማለት ከእግዚአብሔር ጋር በክርስቶስ በኩል እንሁን ማለት ነው። እርስ በራሳችን አንድ አካል እንሁን እንዳለው ቅዱስ ጳውሎስ ማለት ነው። ስለዚህ ሰላም ለእናንተ ይሁን ሲል ካህኑ እኛ ምን እንግዲህ ሰላምን ሊሰራልን የሚችለው ሰላም የሚያደርገን ቅዱስ ቁርባን ነው። እሱን ደግሞ በሚስጢር የሚለውጥ የሚሰራ የሚከውን መንፈስ ቅዱስ ነው፣ ቤተክርስቲያን ላይ የሚያርፍ ማለት ነው። እና አንተን ከሚያሰራ ከመንፈስ ጋር ይሁን እያልን ነው ማለት ነው።